በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብሩካን እግዚአብሔር ልጆች ተወደዳችሁ፣ እንኳን ለዐቢይ ጾም በሰላም በጤና ደረሰን አደረሳችሁ። እንደምን ቆያችሁ? ሁሉን የሚችል አምላክ ክብር ምስጋና ይገባዋል። ያው በየሰባት ቀኑ በጸሎት ርዕሶች እስከ ዐቢይ ጾም እንቆያለን። የተለያዩ የቤቶቻችንን ችግሮች የሚደረግልን ወይ እንዲደረግ የምንፈልጋቸውን ጉዳዮች እግዚአብሔር እንዲሰማ የምንፈልጋቸውን ነጥቦች እያነሳን በጋራ እንጸልያለን። 1000 ሰው አንድ ላይ አሜን ሲል እግዚአብሔር ይሰማል። ለሶስት ወራችሁ በስሜ የተሰበሰቡን የመካከላችሁ እገኛለሁ ስላለ ዛሬ ግን ያው የምንጀምረው የመጀመሪያው የጸሎት መርሃ ግብርና የፍጻሜውን በምስጋና ነው። እግዚአብሔር ስላደረገልን እናመሰግነዋለን። እግዚአብሔር አምላካችን፣ እግዚአብሔር ረድኤታችን፣ እግዚአብሔር ተስፋችን ክብር ምስጋና ይገባሃል። ይህን ጊዜና ሰዓት ስለሰጠህንና ስለባረከን ስለጠበቅከን አባትና አምላክ ስለሆንከን መስቀል ላይ ስለተሰቀልክልን ስለሞትክልን ሞትን ስላሸነፍክልን መንፈስ ቅዱስ ወደ ሕይወታችን ወደ ኑሯችን ወደ እኛ ስለመጣ ስለጎበኘህን ስላበረታን ስላስተማርከን የዘላለም ክብርና ወራሾች እንድንሆን ሀብተ ወልድ ስመ ክርስትና ስለሰጠህን ልጆች ስላደረግከን እናመሰግንሃለን። እግዚአብሔር አብ በምትወደው ልጅ በጌታችን በአምላካችን በጌታችን በኢየሱስ ክርስቶስ ስም እናመሰግንሃለን። በእሱ ባደረግክልን ቸርነት በጎነት ሰው ሆነን ቆመናልና ልጆች ተብለናልና እናመሰግንሃለን። ስለ ኑሯችን፣ ስለ መንገዳችን፣ ስላተረፍነው ትርፍ ስላለፍነው ስለመጣንበት ዓመት ወራት ቀናት ሁሉ እናመሰግንሃለን። ወጥተን ስለምንገባ ቸርነትን ስለምናይ እናመሰግንሃለን። ወልደን ስለሳመን እናመሰግንሃለን። በቤቶቻችን በሰላም ስለኖርን እናመሰግንሃለን። ጸሎታችንን ስለሰማ ረድኤትህን ከእኛ ስላላቋረጥክ እናመሰግንሃለን። ስለሚነገረውም ስለማይነገረውም ተቆጥሮ ስለማያልቀው በጎነት፣ ቸርነት፣ ስጦታ ምስጋና ይገባል። በጌታችን በኢየሱስ ክርስቶስ እርሱ ያለ ክብር ለአብ ለመንፈስ ቅዱስ ይገባል፣ ዛሬም ዘወትርም ለዘላለም አሜን። እሺ እግዚአብሔር ልጆች እንግዲህ በእርሱ ላይ እንዳያችሁት ዛሬ የምንማረው የምንመለከተው እግዚአብሔር በእኛ ውስጥ እያደረ ወይም እየኖረ እንደሆነ የምናውቅባቸው ምልክቶች ከእግዚአብሔር ጋር ስንቀራረብ እግዚአብሔር በውስጣችን በሕይወታችን በኑሯችን ውስጥ እየሰራ እያደረገ ሲመጣ የምናያቸው ምልክቶች ናቸው። ያው ሰው እግዚአብሔርን ሲጋብዘው ሲፈልገው ከልቡ ሲጋብዘው እግዚአብሔር ያው ቅርብ ነው። ሐዋርያው ጳውሎስ እንዳለው ጌታ ቅርብ ነው ይላል ፊልጵስዩስ 4 ላይ። በጣም ቅርብ አምላክ ነው ያለን። ቅርብ አምላክ በሕይወታችን በኑሯችን ውስጥ ደግሞ ሲገባ የበለጠ መንገዳችን ሕይወታችን ተአምራት ይሆናል። ወደ ቃና ዘገሊላ ሰርግ ጌታችን ከእናቱ ከእመቤታችን ጋር ሲገባ ያ ሰርግ ቤት ይሆናል ብሎ የማይገምተውን መልካሙን፣ በጎውን፣ አስገራሚውን ነገር ለዓለም ሕዝብ ሁሉ ትምህርትና የእምነት አቅም የሚሰጠውን ተአምራት ፈጽመዋልና የእሱ እዛ መገኘት እዛ ቤት የተፈጸመውን ታውቃላችሁ። አልተረክላችሁ ዮሐንስ ወንጌል ምዕራፍ 2 ማንበብ ይበቃችኋል። የለም ማወቅና የእግዚአብሔር ልጆች እግዚአብሔር ቤታችን፣ ኑሯችን፣ ሕይወታችን በተለይ ደግሞ ሰውነታችን ውስጥኛ ውስጥ ሲገባና ሲሰራ የምናያቸውን ዋና ዋና ነጥቦች ነው ዛሬ እንድንካፈል የሚያስፈልገን። የመጀመሪያው ነጥብ እግዚአብሔር በውስጣችን ሲገባ ሰላም ይሰማናል። ሰላም ይሰማናል። በቃ ከየት እንደመጣ የማይታወቅ ሰላም በውስጣችን ይሰማናል። እንደዚህ አይነት ስሜቶች ይመጣሉ በውስጣችን። ሰላም ይሰማናል ማለት ግን ውጩ ሰላም ነው ማለት አይደለም። ውጩ ጦርነት፣ ውጩ ግርግር፣ ውጩ ችግር፣ ውጩ ማጉረምረም፣ ብዙ ነገሮች ሊኖሩት ይችላሉ። በተከበበ ከተማ ውስጥ ተቀምጦ አንድ ሰው እግዚአብሔር ከሱ ጋር ሲሆን ምሕረት ነው የሚሰማው። በቃ ሰላም ነው የሚሰማው። እግዚአብሔር አለ አብሮ ይላል። እንደዚህ አይነት ምልክቶች እግዚአብሔር ከሱ ጋር የሆነለትን ሰው ምልክቶች ናቸው። አንድ ማቀው ካህን አለ እና በጣም በአብሮቱ ይፈተናል። ብዙ ፈተናዎች፣ በጣም ከባድ ፈተናዎች ይገጥሙታልና ውስጡ ግን የምታነቡት ሰላም ነው። ስለ ፈተናዎች የማያወራ እና ፈተናዎቹን የማያወራቸው ረብሾታለም፣ ግን እሱ ላይ ያነጣጠሩ ጥቃቶች ናቸው የሚደርሱበት። ምን ያህል እግዚአብሔር አንዳንዴ ከአንዳንድ ሰው ጋር ሲሰራ በቃ ምን ያህል እንደሚያረጋጉት ያላችሁ። አውሎና ወጀቡን እኮ ነው አይደል? የጥብርያዶስ ባህር ጌታ ሲነሳ ጸጥ አለ ይላል። ሰላም ተሰማቸው። አለ ክርስቶስ ሄዶ ቢሆን ግን ያ ጀልባ ተገልጦ ያልቆ ነበር። ሰዎች
ስለዚህ ክርስቶስ አብሮን እንደሆነ ውስጣችን እንዳለ የምናውቅበት አንደኛውና ትልቁ ምልክት ውስጣችን ሰላም ይሰማናል። ሌላው ሁለተኛው ትልቅ ተስፋ ይሰማናል። ምንም በሌለበትም እንኳን ምንም ባለበት አይደለም፣ በሁሉም ነገር ተስፋ ይታየናል። እግዚአብሔር ከኛ ጋር ሲሆን በዚህኛውም በዚህኛውም አቅጣጫ በአራቱም አቅጣጫ እግዚአብሔር ወደ አብርሃም መጥቶ ወደ ምስራቅ፣ ወደ ምዕራብ፣ ወደ ሰሜን፣ ወደ ደቡብ ተመልከት ሲለው በአራቱም አቅጣጫ ተመለከተ አብርሃም። ከዛ ምን አለው? ያየውን እሰጥሃለሁ፣ አወርስሃለሁ። በአራቱም አቅጣጫ ሲመለከት ተስፋ የሚሰማው ሰው ይሆናል። እግዚአብሔር ከእሱ ጋር እየሰራ ያለ ሰው ምስራቅም ሲሄድ ተስፋ፣ ምዕራብም፣ ሰሜን፣ ደቡብ ተስፋ የሚቆርጥበት ቦታ አይኖርም። ወደ መንግስት መስሪያ ቤት ሲገባ ተስፋ አድርጎ ነው የሚሄደው ጉዳይ ሲኖር፣ ወደ ፖለቲከኞቹም ሲሄድ ተስፋ አድርጎ ይሄዳል። እግዚአብሔር ተስፋ አድርጎ ይወጣል። ወደ መንፈሳዊ ቦታ ሲሄድ ተስፋ ያደርጋል። ወደ ገበያ ሲሄድ ተስፋ ያደርጋል። ወደ ቤቱ ሲመለስ ተስፋ አለው። በቃ ተስፋ በውስጡ አለ። ምን ሆኜ ነው? በቃ ጥሩ ነገር ሊሆንልኝ እንደሆነ ይሰማኛል ይላቸዋል። ግን ደግሞ ይሄ ሰው ምናልባት የቆመበት መሬት አሸዋ ሊሆን ይችላል፣ እንደ አብርሃም ምድረ በዳ ሊሆን ይችላል። አንዳንዴ በማየት ተስፋ የሚደረጉ ነገሮች አሉ። ሎጥ በማየት ነው ተስፋ ያደረጋት እኮ ሰዶም። ቀጤማውን ለምለሙን አይቶ ነው መኖር ይቻላል እዛ ብሎ ያስበው ሰው በማየት ተስፋ ሊያደርግ ይችላል። ግን በእምነት ተስፋ የሚያደርጉ ደግሞ እንደ አብርሃም ምድረ በዳው ድንጋዩ መካከል እግዚአብሔር ተስፋ የሚያደርጉ ሰዎች አሉ። እንደዚህ አይነት የመንፈስ ጥንካሬና የተስፋ መንፈስ በውስጣችን እናገኛለን። እንዲህ አይነት ስሜት ሲሰማችሁ እግዚአብሔር አብሯችሁ እየሰራ እንደሆነ ማወቅ ያስፈልጋል። ደስ ይላችሁ ይገባል። ዝም ብሎ የማያስብ ሰው አድርጎ ሰው ሊቆጠር ይችላል። ተስፋ ስናደርግ ተስፋ በሚያስቆርጥ ሁኔታ ውስጥ ተስፋ ማድረግ የማያስብ ሰው ተግባር ይመስላል። አታስብም አንተ ሊባል ይችላል። ብዙ ዝግ በሮች እያሉ በሮች በዚህ ጋር ክፍት ናቸው ለሚላችሁ ሰው ሞኝ ነው። በሩ ግን ክፍት ላይ አይደለም። ዝግ በር ላይ ቆሞ ክፍት በር የሚመለከት ሞኝ ነው በዓለም። በእግዚአብሔር ፊት ግን እሱ የእምነት ሰው ይባላል እና ተስፋ ይሰማዋል። በተዘጋ ደጅ ፊት እንኳን ክፍት በር ይታያል። በሚታረደው ልጁ በይስሐቅ ፈንታ ሕያው ሆኖ ከሞት ተነስቶ የሚመጣ ይስሐቅ ይታየዋል። ተስፋ ያደርጋል ማለት ነው። የእምነት አቅሙ ደግሞ ትልቁ ተስፋው እግዚአብሔር ልጅ። ስለዚህ ይሄ የሁለተኛው ምልክት ነው። ሶስተኛው ምሕረት ይሰማዋል። እግዚአብሔር ከእሱ ጋር አይደለም፣ ምሕረት ይሰማዋል። ሰውና ድካም አንድ ላይ ናቸው። ባልና ሚስት ሆነዋል። ያው ገነት መካከል ክፉና ደጉን ከሚያሳውቀው ዛፍ ከበላንበት ጊዜ ጀምሮ እኛና ክፉ ተጋብተናል። እኛና ድክመት፣ ብርታትና ድክመት እኛ ውስጥ አለ። ጥንካሬና ዝለት እኛ ውስጥ አለ። ጉብዝና፣ የእምነትና ፍርሃት እኛ ውስጥ አለ። ግን ይሄ ሰው ምሕረት ይሰማዋል። እግዚአብሔር ከእሱ ጋር ያለ ሰው ምሕረት ይሰማዋል። በቃ የእግዚአብሔር ምሕረት እንደማይለውጥ የሚያምን ይሆናል። እግዚአብሔር ከእሱ ጋር ያለ ሰው ታውቃላችሁ፣ ብርሃን ካለ ጨለማ አይኖርም። እግዚአብሔር ከእሱ ጋር ያለ ሰው ምሕረት እንጂ መውደቅን መጣልን አያስብም። ወይም ለእግዚአብሔር በር የከፈተ ሰው፣ በነገራችን ለእግዚአብሔር በር የመክፈትና ያለ መክፈት ሁኔታ እንጂ እግዚአብሔር ሰው መርጦ የሚኖር ሆኖ አይደለም። ሰውየው ለእግዚአብሔር በሩን ሲከፍት እና እግዚአብሔር ወደ እራቱ ሲገባ፣ ወደ ሕይወቱ ሲገባ የሚያሳየው ምልክት ነው። አንዳንድ ሰው ይህ ምልክት ስለሌለው እግዚአብሔር ከኔ ጋር አይደለም ብሎ እግዚአብሔርን ሊወቅስ ይጀምራል። መክፈት ነው ደጅ። የከፈተው ሰው ምልክት ነው። አያችሁ፣ ምሕረት ይሰማዋል። እንዴትም አይነት ድካም ውስጥ ቢገባ ጠላቴ ወይ በወድቅ እንኳን እነሳለሁ፣ አምላኬ ዘላለም መሐሪ ነው ብሎ ያስባል። እግዚአብሔር ምሕረት ላይ ገደብ የለሽ እምነት ታዩበታላችሁ። ይህ በጣም አስገራሚና ደስ የሚያሰኝ ነገር ነው። እግዚአብሔር ልጆች ምሕረት ከህይወት ምሕረት ይሻላል ይላል እግዚአብሔር። ዝም ብሎ መኖር የሚባል ነገር አለ አይደል? በልቶ ጠጥቶ ወጥቶ ገብቶ ሰርቶ ለፍቶ መኖር አለ። ከሱ ግን ምሕረት ይሻላል። እግዚአብሔር ሲምር ይሻላል። የእግዚአብሔር ምሕረት በረከት ነው። የመኖር ዋስትና፣ ቆሞ የመራመድ ዋስትና ነው። የእግዚአብሔር ምሕረት እንደገና ወደ እግዚአብሔር የመጠጋት አቅም ነው። በየቀኑ እየወደቁ መነሳት ነው። የእግዚአብሔር ምሕረት ይሄን ሁሉ ጸጋዎች ያሰጣል እና ምሕረት ይሰማዋል። ይመረኛል ብሎ ጽኑ እምነት አለው እግዚአብሔር። ጽኑ እምነት ምንም አይነት ኃጢአት ቢሰራ እንኳን እግዚአብሔር ግን በልጁ በጌታችን በኢየሱስ ክርስቶስ መስቀል ላይ ተሰቅሎ የማረኝ
መቼም ይምረኛል ብሎ ያስባል። እግዚአብሔር ከእሱ ጋር ሰው እንደዚያ ምልክት እና ይሄ ያው ሌላው ምልክት ነው። ሌላኛው ምልክት እግዚአብሔር ከእሱ ጋር ያለ ሰው ማካፈል፣ መፍሰስን፣ ምንጭ መሆንን ታዩበታላችሁ። አይታችሁ ከሆነ ብርሃናት ከታች ወደ ላይ ሳይሆን ከላይ ወደ ታች ይመጣል። ፀሐይ ከላይ ወደ ታች፣ ከዋክብት ከላይ ወደ ታች። ብርሃን የበረከት ምልክት ነው። የእግዚአብሔር ስጦታና በረከት ከላይ ነው። ሁሌ በጎ ሀብት፣ ፍጹም በረከት ከላይ ነው። እግዚአብሔር ምንጭ ነው። የሚደሰተው ስለሰጠን ነው፣ ከኛ ስለወሰደ አይደል። ተመልከቱ፣ ሰብአ ሰገል የሰጡትን ስጦታ ወርቅን ያመጡለት፣ ግን ወርቅ የተቆፈረው ከምድር ነው። ወርቅን የሰራ እግዚአብሔር ነው። ከርቤ ነው፣ ከርቤ የተጨመቀው ከምድር ነው፣ ግን ከርቤን የሰራ እግዚአብሔር። ዕጣን የተሰራው የተሰበሰበው ከዛፎች ነው፣ ግን ዛፍን የፈጠረ እግዚአብሔር ነው። ስጦታውን ሁሉ ከእኛ እንስጥ የምንለውን ሁሉ የሰጠን እሱ። የሰጠኝ ሰጠው ማለት ነው። እግዚአብሔር በመስጠት የሚደሰት ነው። እንደውም የመለኮቱ ባህሪ ተካፋዮች ነን ነው የሚለው ቅዱስ ጴጥሮስ። አምላካዊነቱ የአምላካዊነት ባህሪውን ተካፋዮች አድርጓል። ገዥነት፣ ፈራጅነት፣ ቅንነት፣ ደግነት፣ ፍቅር፣ ልጆች መሆን፣ ዘላለማዊነት፣ ክብር፣ እነዚህ ሁሉ የአምላካዊ ባህሪዎች ናቸው። ተካፋዮች ነን። ምስጋና፣ ሰው የሚያመሰግነን እግዚአብሔር ከኛ ውስጥ ከኛ ጋር ስላለን፣ እኛም ሰው የምናመሰግነው ለምሳሌ እመቤታችን ለምን የምናመሰግነው እግዚአብሔር ከአንቺ ጋር ነውና ብለን እኮ አይደል? የአሸናፊ ጊዜ ሰላምታ ላንቺ ይገባሻል። ክርስቶስ የአሸናፊ ጊዜ ሰላምታ ላንቺ ይገባሻል። ለምን? እግዚአብሔር ከእሷ ጋር ስለሆነ ነው። ምስጋና ይገባዋል። መለኮት ባይ ተካፋይ ይሆናል እግዚአብሔር ከእሱ ጋር የሆነ ሰው። ስለዚህ ይሄንን በጎነቱን፣ ሰጪነቱን፣ ልጋስነቱን፣ ምንጭነቱን ከእግዚአብሔር ይካፈላልና ሰው እንደዚህ አይነት ባህሪ ይኖራል። ፈጽሞ እግዚአብሔር ከእሱ ጋር የሆነ ስስታም አይደለም። ፈጽሞ በምንም ነገር አይሰስትም። በምንም ነገር ውስጥ ቸር፣ በገንዘቡ በሉት፣ በእንጀራው በሉት፣ በእውቀቱ በሉት፣ በፍቅሩ በሉት ቸር። አንዳንድ መምህራን የአስተማሪ መምህራን ነበሩና በጣም ደግ መምህራን አሉ። ዝርግፍ አድርገው የሚያስተምሩ እኔ ቆሎ ነክሶኝ እኔ አፈር በልቼ የተባቁትና በቀረባ ታገኙም ብለው የሚከለክሉ ማስተማሪዎች አሉ። እግዚአብሔር ከእሱ ጋር የሆነ ሰው ይሰጣል እንጂ ከምንጩ ጋር ስለሆነ አይደርቅም። አባይ ደርቆ ያውቃል? አባይ ከምንጭ ስለሚፈስ ደርቆ ያውቃል? ዘላለም ይኸው ፈሷል። ከድሮ ጀምሮ እስካሁን የአባይ ውሃ ይፈሳል ወደ ግብፅ። እግዚአብሔር ከእሱ ጋር የሆነ ሰው በረከቱ ያልቅበታል፣ ምንጩ ይደርቅበታል። ይህንን ስለሚያምን በሕይወት ውስጥ አካፋይ ነው። እግዚአብሔር ከእሱ ጋር የሆነ ሰው ለሰው ይጠቅማል። እንዲህ አይነት ሰው ናቸው። እግዚአብሔር ከእሱ ጋር የሆነ ሰው እናንተ ያለ የምድር ጨው ናችሁ ያሉ ይፈጸም። ትኩስ ውሃ ውስጥ ገብቶ እየቀለጠ ይጠቅማል። ትኩስ በቃ መጥፎ ዓለም ውስጥ እየኖረ ጠቃሚ ነው። ውሃው ትኩስ ነው፣ ዓለሙ መጥፎ ነው። ለራሱ ወዳድ ሰልፊሽ። አንዳንድ ሰው በእናንተ ገንዘብ ይነገዳል፣ የራሱን ገንዘብ አይነ ከእናንተ ገንዘብ የፈጠረ ገንዘብ እያለ በእናንተ እንጀራ የጠገበ የራሱን እንጀራ የሚሰበስብ ሰው፣ በእናንተ ወርቅ ያጌጠች የራሷን እንዲህ አይነት ስስታም ሰዎች አሉ። እግዚአብሔር ከእሱ ጋር የሆነ ሰው ግን ስስት አልባ፣ በረከት፣ ጨዋ፣ ለሰው ጠቃሚ። መጥፎ ሰዎች፣ ግብዝ ሰዎች፣ ሰልፊሽ ሰዎች በዙሪያ ቢኖሩ እንኳን እሱ ግን አይለወጥ። ይህ በጣም የተለየ ነገር ነው። ከእግዚአብሔር ጋር የመሆን ምልክቶች ናቸው። ብዙ እንደተማንበት ተስፋ ላይ ስንቱ ምልክት እናንተ ጋር እንዳለ እዩ። ምናልባት ምልክቶቹ ከተገኙ እንኳን ደስ አላችሁ፣ ካልተገኙ ደግሞ ራስን ለእግዚአብሔር መስጠት፣ ልብን መክፈት ያስፈልጋል። የሆነ ነገራችን ይዘን ከሆነ መልቀቅ አለብን። ሐረጉን ልቀቁት፣ እግዚአብሔር ከእናንተ ጋር አለ። ሐረጉንም ለያዝ ገደል እንዳልገባ አንተንም ልመን አይባል። ሐረጉን ለቆ እግዚአብሔር ማመን ነው። በቃ ሕይወትን ለእግዚአብሔር መስጠት ነው። አብሮ እንዲሰራ መፍቀድ ነው። ልቤ ውስጥ፣ ሕይወቴ ውስጥ፣ ውሳኔ ውስጥ፣ ፍቃዴ ውስጥ ግባ ማለት ነው። ያን ጊዜ እነዚህ ምልክቶችና ከዚህ የሚበልጡ በጣም ብዙ ምልክቶችን ማየት እንጀምራለን። የእግዚአብሔር ቸርነት የእናታችን ቤታችን ረድኤት በረከት የምላት ጥበቃ አብሮን ይሁን። በትምህርቱ ላይ ያላችሁን ስሜት ጻፉ፣ መርቁ፣ ኮሜንት አድርጎ ላይ ካልኩ እግዚአብሔር እናንተን ዘራችሁ ይባርክ። አሸናፊ ገብረማርያም ነኝ። ሰላም